ይስጥልን የቻናላችን ቤተሰቦች ዛሬ ደግሞ የዓለም እግር ኳስን እያነጋገረ ስላለው ትልቅ የዝውውር ዜና ይዘንላችሁ ቀርበናል። በ2024 የባላንዶር አሸናፊውና ስፔንን ለዓለም ዋንጫ ሻምፒዮን በመምራት የውድድሩ ኮከብ ተብሎ የተመረጠው የማንቸስተር ሲቲው አማካኝ ሮድሪ ከኢትሃድ ስታዲየም ለመልቀቅ ከወሰነ በዚህ የበጋ ወቅት ትልቅ ውሳኔ ከፊቱ ይጠብቀዋል። የ30 ዓመቱ የሲቲ የሞተር ክፍል ሮድሪ ከክለቡ ጋር ያለው ኮንትራት ወደ መጨረሻው ዓመት የገባ ሲሆን እስካሁን አዲስ ውል አልፈረመም። ታዲያ የየትኛው የስፔን ኃያል ክለብ ያስፈርመዋል? የባርሴሎናና የሪያል ማድሪድ ሽሚያ። ሪያል ማድሪድ ተጫዋቹን ለማስፈረም የቆየ ፍላጎት እንደነበረው ይታወቃል። ነገር ግን በያዝነው ሳምንት ሐሙስ ዕለት የወጡ የቢቢሲ ስፖርት ዘገባዎች እንደጠቆሙት የላሊጋው ሻምፒዮን ባርሴሎናም ሮድሪን ለማስፈረም በሩጫው ውስጥ በይፋ ተቀላቅሏል። ምንም እንኳን የባርሴሎና ምንጮች ከዚህ ወሬ ራሳቸውን ለማራቅ ቢሞክሩም የሁለቱ ኃያላን ክለቦች ፍላጎት ግን የዝውውሩን ሁኔታ የበለጠ አጣብቂኝ አድርጎታል። ወደ ባርሴሎና መዛወር ሮድሪ ከብሔራዊ ቡድን አጋሮቹ ማለትም ከፌራን ቶሬስ፣ ላሚን ያማል፣ ፓው ኮባርሲና ፔድሪ ጋር እንዲገናኝ እድል ይሰጠዋል። በሌላ በኩል ደግሞ ወደ ሪያል ማድሪድ ካመራ በዚህ የበጋ ወቅት በነጻ ዝውውር ማድሪድን ከተቀላቀለው የቀድሞ የሲቲ ቡድን አጋር በርናንዶ ሲልቫ በተመለሰው ሆዜ ሞሪኖ ስር መጫወት እድል ያገኛል። ነገር ግን ሮድሪ ቀደም ሲል ለአትሌቲኮ ማድሪድ የተጫወተ በመሆኑ የዓለም ትልልቅ ክለቦች ጥያቄ እምቢ ማለት አትችልም ሲል ስለ ሪያል ማድሪድ በመናገሩ ወደ ኑካምፕ ሲሄድ ከካታሎን ደጋፊዎች የሚጠብቀው አቀባበል ምን ሊመስል እንደሚችል መገመት አይከብድም። ማንቸስተር ሲቲ ሮድሪን ቢያጣ ማን ይተካዋል? ሮድሪ በጉልበት ጉዳት እና ሃምስትሪንግ ችግሮች ምክንያት ባለፉት የውድድር ዘመናት ከሜዳ ርቆ የቆየ ቢሆንም አሁን ደግሞ የጀርባ ቀዶ ጥገና አድርጎ በማገገም ላይ ይገኛል። ሲቲ በአሁኑ ወቅት በሩቅ ምስራቅ የቅድመ ውድድር ዘመን ዝግጅት ላይ የሚገኝ ሲሆን በሚቀጥለው እሁድ በኮሚኒቲ ሺልድ ከአርሰናል ጋር ይጫወታል። ነገር ግን ሮድሪ እስካሁን ከቡድኑ ጋር አልተቀላቀለም። የሲቲ ምንጮች ለተጫዋቹ አሁንም አዲስ ውል አቅርበውለት በሱ ላይ ተስፋ እንዳደረጉ ቢናገሩም ሮድሪ ግን 3 አማራጮች አሉት። ከሲቲ የቀረበለትን አዲስ ውል መፈረም፣ ኮንትራቱን ጨርሶ በሚቀጥለው ዓመት በነጻ ዝውውር መውጣት ወይም በአሁኑ ወደ ስፔን የመመለስ 4 የፕሪሚየር ሊግ፣ 1 የሻምፒዮን እና 2 የኤፍኤ ካፕ ዋንጫዎችን ላሸነፈው ሲቲ በርናንዶ ሲልቫን ካጣ በኋላ ሮድሪን ማጣት ትልቅ የራስ ምታት ይሆንበታል። ሮድሪ የሚለቅ ከሆነ ቦታውን ለመሸፈን ማቴዎ ኮቫቺክ፣ ኒኮ ጎንዛሌዝ ወይንም ቲጃኒ ራይንደርስ ደረጃቸውን ከፍ ማድረግ ይኖርባቸዋል። የክለቡ የሪከርድ ዝውውር ኤሌት አንደርሰን ቋሚ ተሰላፊ እንደሚሆን ቢጠበቅም ከጎኑ ትልቅ ክፍተት ይፈጠራል። ሲቲ የ18 ዓመቱን የሊል አማካይ አይቢ ቦአዲን ለማስፈረም ንግግር ላይ ቢሆንም ይህም ሞሮኮዊ ወጣት የሮድሪን ቦታ ይሸፍናል ብሎ ማሰብ ግን አዳጋች ነው። እንግዲህ የሮድሪ ውሳኔ ምን ሊሆን እንደሚችል ወደፊት አብረን የምናየው ይሆናል። እናንተስ ምን ታስባላችሁ? ሮድሪ ወደ ባርሴሎና ወይስ ወደ ማድሪድ ቢሄድ ይሻላል ወይስ ማንቸስተር ሲቲ የመቆየት እድሉ ሰፊ ነው? ሀሳባችሁን ኮሜንት ላይ አስቀምጡልን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ